DW ነው። DW ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልን አድማጮቻችን፣ የዕለተ ቅዳሜ ስርጭታችን ተጀመረ። አብራችሁን ቆዩ። በመስተንግዶ እኔ እሸቴ በቀለ አብሬያችሁ አመሻለሁ። ልደት አበበ የዓለም ዜና ልታቀርብ ተዘጋጅታለች። ስርጭታችን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። በኢትዮ ኤፍኤም 107.8 ላይ አዲስ አበባ ላይ ይህንኑ ስርጭት ማዳመጥ ትችላላችሁ። በሳተላይት በበድር 4 በ11996 ሜጋሄርዝ DW A2 26 ዲግሪ ኢስት ሆሪዞንታል፣ እንደዚሁም በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DW A2 ላይ ይገኛል። ከድረገጻችን ወይንም ደግሞ DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና በታብሌት ስርጭታችንን ትከታተሉ ዘንድ እንጋብዛለን። በፌስቡክም ስርጭታችን በቀጥታ ሲተላለፍ ለማድመጥ ከፈለጋችሁ DW አምሃሪክ ብላችሁ ፈልጉን። ትኩረት በአፍሪካ የጋዜጦች አምድና የአድማጮች ማህደር መሰናዶች ዛሬ ሰዓታቸውን ጠብቀው ይቀርባሉ። ዜናን እናስቀድም። ልደት አበበ። የDW ዜና እንደምን አመሻችሁ። በቅድሚያም ርዕሶቹ እንሆ። ሐሙስ ዕለት ከሊቢያ የባህር ጠረፍ አቅራቢያ በሜዲትራኒያን ባህር ላይ በደረሰው የጀልባ መስጠም አደጋ ከሞቱ ሰዎች መካከል የ66ቱ አስክሬን መገኘቱን የቀይ ጨረቃ ባለስልጣን አስታወቁ። በሌላ ዜና የሞሮኮ ባህር ኃይል 242 ስደተኞችን ከባህር መታደጉን አስታወቀ። የውጭ ዜጎችን ጥላቻና የቀኝ ጽንፈኞችን በመቃወም በሳምንቱ መጀመሪያ አንድ ኤርትራዊ ጀርመን ውስጥ በጥይት በተመታበት ከተማ ሰልፍ ተካሄደ። ባለፈው ግንቦት መጨረሻ የሱዳን የጸጥታ ኃይሎች በካርቱም በተቃዋሚዎች ላይ በወሰዱት እርምጃ 87 ሰዎች ተገድለው 168 መቁሰላቸውን የሱዳን ግጭት መርማሪ ኮሚቴ አስታወቀ። የዩናይትድ ስቴትስ ከፍተኛ ፍርድ ቤት በአገሪቱ መከላከያ ሚኒስቴር በጀት የሜክሲኮ ድንበር ግድብ እንዲገነባ ፈቀደ። ዛሬ ሩሲያ ውስጥ ከ500 በላይ ሰልፈኞች በቁጥጥር ስር ዋሉ። ዜናው በዝርዝር። ሐሙስ ዕለት ከሊቢያ የባህር ጠረፍ አቅራቢያ በሜዲትራኒያን ባህር ላይ በደረሰው የጀልባ መስጠም አደጋ ከሞቱ ሰዎች መካከል የ66ቱ አስክሬን መገኘቱን የቀይ ጨረቃ ባለስልጣን አስታወቁ። በምስራቃዊ ሊቢያ ከምትገኘው የሃል ሁምስ ከተማ አቅራቢያ ከእንጨት የተሰራ ጀልባ የሜዲትራኒያን ባህር ላይ ሲሰጥም 360 ስደተኞች ጭኖ እንደነበረ በከተማዋ የሚገኙ የቀይ ጨረቃ ኃላፊ ኦሳማ አልፋዲ ለጀርመን ዜና አገልግሎት ተናግረዋል። የሊቢያ የባህር ጠረፍ ጥበቃ ባለስልጣናትና የግብረሰናይ ድርጅቶች በበኩላቸው በአደጋው የሞቱ 55 ሰዎች አስክሬን መገኘቱን ለሮይተርስ የዜና ወኪል አረጋግጠዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት በጎርጎሮሳዊው 2019 ከደረሱት ሁሉ የከፋ ካለው ከዚህ አደጋ 134 ስደተኞችን የአሳ አስጋሪዎች ታድገዋል። ለባህር ጉዞ የማይመጠን የተባለው ጀልባ የሜዲትራኒያን ባህርን በማቋረጥ ወደ አውሮፓ ለመጓዝ ሲሞክሩ በደረሰው አደጋ የሞቱ ሰዎች ትክክለኛ ቁጥር እስካሁን በትክክል አልታወቀም። የተባበሩት መንግስታትን ጨምሮ የተለያዩ የግብረሰናይ ድርጅቶች እንደሚሉት ግን በትንሹ 150 ሰዎች ሳይሞቱ አልቀረም። በሌላ ዜና የሞሮኮ ባህር ኃይል 242 ስደተኞችን ከባህር መታደጉን አስታወቀ። የሀገሪቱ የዜና አገልግሎት MAP እንደዘገበው ስደተኞቹ የሜዲትራኒያን ባህርን በጎማ ጀልባዎች በማቋረጥ ወደ ስፔን የባህር ዳርቻ ለመጓዝ ሲሞክሩ ችግር የገጠማቸው ናቸው። ትናንት አርብ ከባህር ከተረፉት እነዚህ ስደተኞች መካከል 50ዎቹ ሴቶችና 12ቱ ደግሞ ህጻናት ልጆች እንደሆኑ ተዘግቧል። የስደተኞቹ ዜግነት ባይገለጽም ከሰሃራ በስተደቡብ ከሆኑ አገሮች መምጣታቸው ይፋ ሆኗል። ስደተኞቹ ወደ ሞሮኮ የባህር ዳርቻ ተወስደዋል። ከዚህ ቀደም ሁሉም ስደተኞች ወደ ስፔን የባህር ዳርቻ ይወሰዱ የነበረ ቢሆንም ባለፈው ጥር ወር የስፔን መንግስት ከሞሮኮ መንግስት ጋር ባደረገው ስምምነት መሰረት ከባህር የሚተርፉ ስደተኞች ለሞሮኮ ወደብ ቅርብ ከሆኑ ወደ ሞሮኮ ተመላሽ ይሆናሉ። ወደ ስፔን ከሚጓዙ ስደተኞች መካከል በብዛት የሞሮኮ፣ ማሊና አልጄሪያ ዜጎች ይገኙበታል።
የኢጣሊያ መንግስት በስደተኞች ላይ ያለውን አቋም በማጠንከሩ የተነሳ በስፔን በኩል የሚሰደዱ ሰዎች ቁጥር ጨምሯል። እንደ የአውሮፓ ህብረት የባህር ድንበር ተቆጣጣሪ ፍሮንቴክስ ከሆነ ባለፈው ሰኔ ወር 2350 የሚጠጉ ሰዎች ወደ ስፔን በባህር ተሰደዋል። ቁጥሩም ከወር በፊት ከነበረው በጥፍ ጨምሯል ተብሏል። ባለፈው ግንቦት መጨረሻ የሱዳን የጸጥታ ኃይሎች በካርቱም በተቃዋሚዎች ላይ በወሰዱት እርምጃ 87 ሰዎች ተገድለው 168 መቁሰላቸውን የሱዳን ግጭት መርማሪ ኮሚቴ አስታወቀ። ቁጥሩ ከዚህ ቀደም የሱዳን ወታደራዊ የሽግግር መንግስት ከጠቀሰው የላቀ ነው። የሱዳን ግጭት መርማሪ ኮሚቴ ኃላፊ ፋታህ አልራህማን ሳኤድ ዛሬ እንዳስታወቁት 3 የጸጥታ ኃይላት የመከላከያ ሚኒስቴሩ አካባቢ ተቀምጠው የነበሩ ሰልፈኞች ላይ ትዕዛዝ ተላልፈው ተኩሰዋል። በዚህም 17 ሰዎች ተገድለዋል። የጤና ሚኒስቴር ቀደም ብሎ በዕለቱ በነበረው ግጭት የሞቱት ሰዎች ቁጥር 61 ነው ሲል፣ ተቃዋሚዎች ደግሞ 127 ናቸው፣ የቆሰሉት ደግሞ 400 ናቸው ሲሉ ገልጸው ነበረ። ፋታህ አልራህማን 8 ወታደሮች ላይ በሰብአዊ መብት ጥሰት ክስ መመስረቱን በሰጡት ጋዜጣዊ መግለጫ አስረድተዋል። በስም ያልጠቀሷቸው ወታደሮች የሞት ወይም የእድሜ ልክ እስራት ያሰጋቸዋል። አድማጮች በመከታተል ላይ የምትገኙት ከዲደብልዩ የሚተላለፈውን የዓለም ዜና ነው። በጀርመን ትንሿ የቬስተርስባህ ከተማ የቀኝ ጽንፈኞችን በመቃወም ሰልፍ ተካሄደ። ይህም በሳምንቱ መጀመሪያ በዚህችው ከተማ አንድ ኤርትራዊ በአንድ ጀርመናዊ በጥይት ክፉኛ በመቁሰሉ የተነሳ ነው። ሰልፉን የጠራው የግራ ክንፍ አንቲፋ ኮሌክቲቭ የተሰኘ ማህበር ነው። በዛሬው ሰልፍም ቁጥራቸው 150 የሚጠጉ ሰዎች መሳተፋቸው ተገልጿል። ስሙ ያልተጠቀሰው የ26 ዓመት ኤርትራዊ ባለፈው ሰኞ በጥይት የተመታው አንድ የ55 ዓመት ጀርመናዊ ሲያሽከርክሩት ከነበረው መኪና ውስጥ ተኩሰውበት ነው። ጀርመናዊው ከሰዓታት በኋላ ራሳቸውን በጥይት ገድለው መኪናቸው ውስጥ መገኘታቸውን ፖሊስ አስታውቋል። ጉዳት የደረሰበት ኤርትራዊ ሆዱ ላይ የቀዶ ሕክምና ከተደረገለት በኋላ ለሕይወቱ በማያሰጋ ሁኔታ ላይ ነው ያለው ተብሏል። ለውጭ ዜጎች ባለ ጥላቻ ነው የግድያ ሙከራ የተደረገበት የተባለው ኤርትራዊ የጥይት ኢላማ የሆነው በቆዳ ቀለሙ ምክንያት ነው ተብሏል። የዩናይትድ ስቴትስ ከፍተኛ ፍርድ ቤት በአገሪቱ መከላከያ ሚኒስቴር በጀት የድንበር ግድብ እንዲገነባ ፈቀደ። በመከላከያ ሚኒስቴሩ በጀት እንዲገነባ የተፈቀደው ግንብ በሜክሲኮ በኩል ያለው ድንበር ላይ ነው። የዋሽንግተን ፍርድ ቤት እንደገለጸው እገዳ ተጥሎበት የነበረው ገንዘብ እንዲለቀቅ ፈቅዷል። ይህም 2.5 ቢሊዮን የሚጠጋ ዶላር ነው። በዚህም መሰረት ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2016 ዓ.ም የምርጫ ዘመቻቸው ቃል የገቡትን የሜክሲኮ ድንበር በግንብ የማጠር ዓላማ በከፊልም ቢሆን እውን ማድረግ ይችላሉ። ትራምፕ የፍርድ ቤቱን ውሳኔ ለሀገራቸው የድንበር ቁጥጥርና የሕግ የበላይነት ትልቅ ድል ነው ብለውታል። ፕሬዚደንቱ በምርጫ ዘመቻቸው ወቅት የድንበሩን ወጪ ሜክሲኮ ትሸፍናለች ብለው ፎክረው ነበረ። ትራምፕ በሁለቱ ሀገራት መካከል ያለውን 3200 ኪሎ ሜትር ገደማ ርዝመት ያለውን ገሚሱን ድንበር በግንብ ማጠር ይሻሉ። ዛሬ ሩሲያ ውስጥ ከ500 በላይ ሰልፈኞች በቁጥጥር ስር ዋሉ። አደባባይ የወጡት ሰልፈኞች ጥያቄ ከ6 ሳምንታት በኋላ በሚካሄደው የሞስኮ አስተዳደር ምክር ቤት ምርጫ ገለልተኛና ተቃዋሚ እጩዎች ይሳተፉ የሚል ነው። ምንም እንኳን ፖሊስ ተቃዋሚዎቹ አደባባይ እንዳይወጡ ያስጠነቀቀ ቢሆንም በመቶዎች የሚቆጠሩ ሰልፈኞች ሞስኮ የሚገኘው መዘጋጃ ቤትን ከበው እንደነበር ተዘግቧል። የምርጫ ኮሚሽኑ 57 እጩዎችን በእጩነት እንዳይወዳደሩ ከልክሏል በመባል ይወቀሳል። የተከለከሉት ፖለቲከኞች ተወዳዳሪ እንዳይሆኑ ሰበብ እየተፈጠረ እንዳይመዘገቡ ተደርጓል ተብሏል። በዚህም የተነሳ ባለፉት 2 ሳምንታት ሰዎች በተደጋጋሚ አደባባይ ወጥተዋል። ባለፈው ሳምንት 20 ሺህ ገደማ የሚሆኑ ሰዎች የተሳተፉበትን ሰልፍ የጠሩት የመንግስት ተቃዋሚ አሌክሶች ናዋሊ ናቸው። በዚህም የተነሳ የ30 ቀን እስራት ተበይኖባቸዋል። 30 የሚጠጉ ክሶች በምርጫ ኮሚሽኑ ላይ ተሰንዝረዋል። ፖሊስ ዛሬ ሆንግ ኮንግ ውስጥ አደባባይ በወጡ ሰልፈኞች ላይ አስለቃሽ ጭስ ረጨ። በሺዎች የሚቆጠሩ ሰልፈኞች ዩኤን ሎንግ በተሰኘችው ከተማ አደባባይ እየወጡ እየተከለከሉ ነው ተብሏል።
የሰልፉ ዓላማ መንግስትና በቅርቡ አንድ የማፊያ ቡድን አደረሰ የተባለውን ጥቃት በመቃወም ነው። አንዳንድ ሰልፈኞች ጎዳናውን እንደዘጉና የጸጥታ ኃይሎች ላይ ድንጋይና ጠርሙስ ሲወረውሩ እንደነበር ተገልጿል። ባለፈው እሁድ የቻይና ትሪያደን የተባለው ተጠርጣሪ የማፊያ ቡድን መንግስት ተቺ የሆኑ ሆንግ ኮንጎችን አጥቅቷል ሲባል ይወቀሳል። 100 የሚሆኑና ነጭ የለበሱ የዚሁ ቡድን አባላት ወደ ዩኤን ሎንግ የባቡር ጣቢያ በመግባት ባደረሱት ጥቃት ቢያንስ 45 ሰዎች ተገድለዋል። ይህ DW ነው። አድማጮች በመጨረሻም አርዕስተ ዜናው እንሆ። ሐሙስ ዕለት ከሊቢያ የባህር ጠረፍ አቅራቢያ በሜዲትራኒያን ባህር ላይ በደረሰው የጀልባ መስመጥ አደጋ ከሞቱ ሰዎች መካከል የ66ቱ አስክሬን መገኘቱን የቀይ ጨረቃ ባለስልጣን አስታወቁ። በሌላ ዜና የሞሮኮ ባህር ኃይል 242 ስደተኞችን ከባህር መታደጉን አስታወቀ። የውጭ ዜጎችን ጥላቻና የቀኝ ጽንፈኞችን በመቃወም በሳምንቱ መጀመሪያ አንድ ኤርትራዊ ጀርመን ውስጥ በጥይት በተመታበት ከተማ ሰልፍ ተካሄደ። ባለፈው ግንቦት መጨረሻ የሱዳን የጸጥታ ኃይሎች በካርቱም በተቃዋሚዎች ላይ በወሰዱት እርምጃ 87 ሰዎች ተገድለው 168 መቁሰላቸውን የሱዳን ግጭት መርማሪ ኮሚቴ አስታወቀ። የዩናይትድ ስቴትስ ከፍተኛ ፍርድ ቤት በአገሪቱ መከላከያ ሚኒስቴር በጀት የሜክሲኮ ድንበር ግንብ እንዲገነባ ፈቀደ። ዛሬ ሩሲያ ውስጥ ከ500 በላይ ሰልፈኞች በቁጥጥር ስር ዋሉ። ዜናው የእስካሁኑ ነበር።